እኔ ለኔ ማለት ነው የቲክቶክ ጀግና ጭብጨባ ይፈልግ ጭብጨባ ይፈልግ ትችት ወደ ኋላ ይገፋው በተለይ ወላሂ አንዳንዴ የኛ በተለይ ሙስሊም ማህበረሰቡ በጣም ነው የሚያናደኝ አንዳንዴ ሳስበው ማለት ነው ለእንደዚህ አይነቱ በጣም ጠንካራና ጀግና ሰው ወላሂ የዲን ጀግና ከስንት ግኔት ከትንሽ ያለ ጀምሬ ነው ማቀው ሰላት ከማል ስንት ነገር ሲተቸው ምንም ያልሰማ ወደ ኋላ ሳይል ጸንቶ እስከዛሬ በጀግንነት ወላሂ ለኔ ጀግና እንደውም የቲክቶክ አዋርድ እንደዚህ አይነቱ ነበር የሚገባው የቲክቶክ አዋርድ መሸለም ከነበረበት ኡስታዝ ሳዳት ከማል ነበር መሸለም የነበረበት ማለት ነው እና ግን አንዳንዴ የኛ ሙስሊም ማህበረሰብ በጣም ያሳዝናል አሁን ኡስታዝ ሳዳት ከማል ስንት ፎሎወርስ ነው ያለው 200,000 አይደል 200,000 አካባቢ 200 በቃ የነገርሽ በጣም ትንሽ ካሁን ካሉት አንዳንዱ ዝም ብሎ ሰግጥ በቃ የሆነ ማይረባ ነገር ሰርቶ 1 ሚሊዮን 2 ሚሊዮን እንደዛ በሚገባበት ጊዜ ልክ እንደኛ አሁን እዚህ ጋር ሙስሊም ማህበረሰብ ስንት ተጠቃሚ ነው ያለው አሁን እዚህ ጋር የሆነ ምንም የአቂዳ ጉዳይ ሳይነሳ ምን ሳይል ኢሳስ ሳዳት ከማል እኮ የሚቆጣው ለኛው ብሎ ሌላ ነገር እኮ አይደለም እኮ መቼም ለራሱ እሱ እንደሌላው የማስታወቂያ እንትን አዋብቶት አይደለም የማስታወቂያ ገንዘብ ፍለጋ አይደለም ምን አይደለም በቃ እሱ ለኛው ብሎ ሌላ ነገር አይደለም በዲን ብሎ ነው አንድ አሁን ኢሳስ ሳዳት ከማል 1 ሚሊዮን መግባት የነበረበት ሰው አይደለም ወይ እዚህ ጋር ስንት ሚሊዮን ሙስሊሙ ብቻ እንኳን ቢያደርገው ስንት ሚሊዮን ሙስሊም ነው ያለው ቲክቶክ ተጠቃሚ አቂዳ ሳይመረጥ ምን ሳይባል ሁሉም ፎሎ ቢያደርጉት ምን ችግር አለ እኔ እኮ አንዳንዴ ስብጠት እንደሆነ በጣም ልክ የሆነ አንዳንዱ ለዝም ብሎ አልባሌ ነገር እንኳን ለራሱ አይደለም እንኳን ለያውን ሊጠቅም አይደለም ራሱንም እንኳን መጥቀም ለማይችል ተራ ለሆነ እንትን ዝም ብሎ አይሆነ ምን ልበላችሁ ምንም እኮ እንትን ቃላት ራሱ ለመግለጽ ይከብደኝ ምንም ለእንትን ያላለ ሰው 1 ሚሊዮን ምናምን ሲገባ እንደው በጣም ያሳዝናል በተለይ የኛ ሙስሊም ቲክቶክ ተጠቃሚ በጣም ያሳዝናል በጣም ማን መከተል እንዳለብን ሁላ የማናውቀው